ለፈውስም ሆነ ለጉብኝት ወደ ተለያዩ መንፈሳዊ ቦታዎች መሄድ ፈልገው እንዴት መሄድ እንደሚችሉ ግራ ገብቶታል። ቅድስት አርሴማ የጉዞ ማህበርን ላስተዋውቃችሁ። ወደ ኮኬለሽ ማርያም፣ ወደ ጻድቃኔ ማርያም፣ ወደ ሰሚነሽ፣ ወደ ዘብር ገብርኤልና ወደ ተለያዩ ገዳማት በየሳምንቱ ጉዞ አለን። በአዳርና ደርሶ መልስ እንዲሁም ከሙሉ የምግብና መስተንግዶ አገልግሎት ጋር ከኛ ጋር ይጓዙ ይሎታል። ለበለጠ መረጃ በ0965 72 72 72 ወይም በ0911 01 0745 ይደውሉ። ሁሌም ምዝገባ፣ ሁሌም ጉዞ አለ። ቅድስት አርሴማ መንፈሳዊ የጉዞ ማህበር። ብታምኑም ባታምኑም ይህ የምትመለከቱት ቪዲዮ እመቤታችን ቅድስት ድንግል ማርያም በአንድ የኦርቶዶክስ ቤተክርስቲያን ጉልላት ላይ በአካል ስትገለጥ የሚያሳይ ትክክለኛ ቪዲዮ ነው። ለማመን በሚከብድ ሁኔታ ድንግል ማርያም በዚህ ተአምረኛ ቤተክርስቲያን ላይ ለበርካታ ዓመታት በተደጋጋሚ ለብዙ ሺህ ለሚቆጠሩ ምዕመናን ተገልጣለች። ይህ ታሪክ የፈጠራ ልቦለድ ወይም ተረት አይደለም። በሺዎች የሚቆጠሩ የዓይን ምስክሮች በአካል ተገኝተው የታደሙበት ከአእምሮ በላይ የሆነ ክስተት እንጂ። እነሆ በዚህ ቪዲዮ በዘመናችን የተከሰተውን የእመቤታችንን ድንቅ ተአምር አብረን እንመልከት። ያላችሁት ገዳማት ቲቪ ዩቲዩብ ቻናል ላይ ነው። ወደዚህ ኦርቶዶክሳዊ ቻናል ስትመጡ የመጀመሪያችሁ ከሆነ ሰብስክራይብ በማድረግ ይህንን ትልቅ ቤተሰብ መቀላቀላችሁን አትርሱ። የእመቤታችን ወዳጆች ቪዲዮውን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን። ይህ ለማመን የሚከብደው እውነተኛ ታሪክ የሚጀምረው በ1924 ዓ.ም ነበር። በወቅቱ ካሊል አብራም የሚባል አንድ ግብጻዊ ባለሀብት ዘይቱን በሚባል ስፍራ ትልቅ ዘመናዊ ሆቴል ለመገንባት ያስባል። ይህ ቦታ ግን ቀደም ሲል እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር በስደቷ ወቅት ያረፈችበት ቦታ እንደነበር ይታመናል። ባለጸጋው ካሊል አብርሃም ዘይቱን በተባለው ስፍራ የሆቴሉን ግንባታ ለመጀመር ከጫፍ በደረሰበት ጊዜ አንድ ምሽት ላይ እመቤታችን ቅድስት ድንግል ማርያም በህልሙ ተገልጣ በዚች በስደቷ ባረፈችበት ቦታ ቤተ መቅደሷን እንዲሰራላት ትእዛዝ ሰጠችው። በዚህ ቤተ መቅደስም ታላላቅ ተአምራቶችን እንደምታደርግ ገለጸችለት። ባለጸጋው ካሊል አብርሃምም ሆቴሉን እንዲሰሩለት ለቀጠራቸው ባለሙያዎች ሐሳቡን መቀየሩን ነገራቸው። ሆቴል የመገንባት እቅዴን ትቼዋለሁ፣ ይልቁንስ በዚህ በተቀደሰ ስፍራ ላይ የቅድስት ድንግል ማርያምን መቅደስ ገነባለሁ አላቸው። ይህ ዜና ሆቴል ለመገንባት የተሰበሰቡትን ባለሙያዎች ያስደነገጠ ነበር። ቢሆንም አለቃቸው ባላቸው መሰረት የቤተ መቅደሱን ግንባታ ጀመሩ። ሆቴል ለመገንባት ሄደው የወላዲተ አምላክን መቅደስ ማነጽ ጀመሩ። የቤተ መቅደሱ ግንባታ 5 ዓመታትን የፈጀ ነበር። ከ5 ተከታታይ የግንባታ ዓመታት በኋላ የዘይቱን ማርያም ቤተክርስቲያን ሙሉ በሙሉ ተሰርቶ ተጠናቀቀ። ነገር ግን እንደተባለው እስከዚያ ሰዓት አንድም ተአምር በቤተክርስቲያኑ አልተፈጠረም። በ1922 ግብጽ ከታላቋ ብሪታንያ ቀኝ ግዛት ነፃ ወጣች። ከዚያም በኋላ ባሉት ተከታታይ 30 ዓመታት በግብጽ ተዳክሞ የነበረው የኮፕቲክ ኦርቶዶክስ ክርስትና እንደገና ማንሰራራት ጀመረ። ነገር ግን አሁንም ምንም አይነት ተአምር አልተፈጠረም። በ1952 ግብጽ ኮፕቲኮችን በሚያሳድድ አገዛዝ ስር ወደቀች። አብደል ናስር የተባለው የጊዜው መሪ ክርስቲያኖች ትምህርት እንዳያገኙ ለስልጣን እንዳይወዳደሩ ማገድ ጀመረ። እስከዚህ ሰዓት ድረስ የዘይቱኗ እመቤት የቅድስት ድንግል ማርያም ተአምር አልተገለጠም ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ለባለጸጋው ካሊል አብርሃም በህልሙ ተገልጣ ቃሏን ከሰጠችው ከ43 ዓመታት በኋላ የገባችውን ቃል የምትፈጽምበትና ተአምራቶቿን የምታሳይበት ቀን ደረሰ። በአፕሪል 2 1968 ፋሩክ መሐመድ አቷ የተባለ በሃይማኖቱ ሙስሊም የሆነ የጋራጅ ባለሙያ ከሚያግዘው ባለሙያ ጋር ሆኖ በስራ ላይ ያለ አንዲት በብርሃን የተሞላ ልብስ የለበሰች ሴት በዘይቱን ማርያም ቤተክርስቲያን ጣራ ላይ ቆማ ይመለከታል። በሰዓቱ ይህ ሙስሊም ሰው አንዲት መነኩሴ ከቤተክርስቲያኑ ጣራ ላይ ሆና ራሷን ቁልቁል ወርውራ ለመግደል እየሞከረች ያለች መስሎት ነበር። ሁለቱም የጋራጅ ሰራተኞች አንቺ ሴት እባክሽ እንዳትዘይ፣ እባክሽ እንደሷ አታድርጊ በማለት መጮህ ጀመሩ። ነገር ግን ጣራው ላይ ቆማ የምትታየው ሴት እጆቿን ዘርግታ አንገቷን ዘንበል አድርጋ በዝምታ ቆማለች። በሁለቱ ሰዎች ጩኸት ምክንያት በርካታ ሰዎች ተሰበሰቡ። ነገር ግን ከጥቂት ደቂቃዎች ቆይታ በኋላ እመቤታችን ከአካባቢው ተሰወረች። ከአንድ ሳምንት ቆይታ በኋላ በአፕሪል 9 ላይ በከፍተኛ ብርሃን የተንቆጠቆጠችው ሴት እመቤታችን ቅድስት ድንግል ማርያም በዚያው ስፍራ ለሁለተኛ ጊዜ ተገለጠች።
አሁንም ልክ እንደ መጀመሪያው ጊዜ በቤተ ክርስቲያኑ ጉልላት ላይ ሆና የታየችው ለጥቂት ደቂቃዎች ብቻ ነበር። ከዚያም እያዩት ከነበሩት ሰዎች ፊት ተሰወረች። በዚህም በቤተ ክርስቲያኑ ቅጥር ግቢና ከግቢው ውጪ ተሰብስበው የነበሩት ሰዎች ነገሩ ግልጽ እየሆነላቸው መጣ። ከዚያ ጊዜ ጀምሮ ድንግል ማርያም በተደጋጋሚ በዚህ ቤተ ክርስቲያን ጉልላት ላይ መገለጥ ጀመረች። አንዳንድ ጊዜም በግልጽ ለሺዎች እየታየች ለሰዓታት በመቅደሱ ጉልላት ላይ ትቆያለች። ይህ ለማመን የሚከብድ ከአእምሮ በላይ የሆነው ተአምራዊ ክስተት ለሚያምኑም ለማያምኑም ሰዎች በግልጽ እየታየ የብዙ ሚሊዮን ሰዎችን ቀልብ ወደዚህ ተአምራዊ ቤተክርስቲያን መሳብ ጀመረ። እነዚህ በምስሉ የምትመለከቷቸው ፎቶዎች በሰዓቱ በነበሩ የአይን ምስክሮች የተነሱ ትክክለኛ ፎቶዎች ናቸው። ቀጥሎ የምትመለከቱት ተንቀሳቃሽ ምስል ደግሞ እመቤታችን ቅድስት ድንግል ማርያም በዘይቱን መቅደስ ላይ ቆማ በብርሃን ተሞልታ ያሳያል። ምንም እንኳን በዘመኑ የነበረው የካሜራ ቴክኖሎጂ ይህን ትንግርታዊ ክስተት በደንብ ጥርት አድርጎ ለመቅረጽ የሚያበቃ ስላልነበር ክስተቱን በግልጽ በሚታይ መልኩ በቪዲዮ የማስቀመጡን ሂደት አዳጋች አድርጎታል። ምንም እንኳን ጥራት ባይኖረውም በወቅቱ በቪዲዮ የተቀረጸው የእመቤታችን መገለጥ ይህንን ይመስላል። እነዚህ ፎቶዎችና ቪዲዮዎች እንዳሁኑ ዘመን ተቀናብረው ነው በአርቲፊሻል ኢንተለጀንስ ተሰርተው ነው ከሚሉ ክሶች ነፃ ሆነው የእመቤታችንን መገለጥ እያሳዩ የሚኖሩ ታማኝ ማስረጃዎች ናቸው። ለዚህም በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ማረጋገጫ የተሰጣቸው የዘመኑን ክስተት የሚገልጹ ሕያው ማስረጃዎች ሆነው ይኖራሉ። እመቤታችን ቅድስት ድንግል ማርያም ለመጀመሪያ ጊዜ ከተገለጠችበት ጊዜ ጀምሮ ለተከታታይ 3 ዓመታት በተደጋጋሚ በዚህ ቤተክርስቲያን ላይ ስትገለጥ ቆይታለች። አንድ የኮፕቲክ ኦርቶዶክስ አባት እንደተናገሩት እመቤታችን በምትገለጥበት ጊዜ ከጣቶቿ የሚወጡ የብርሃን ነጸብራቆች እንደነበሩ ምስክርነታቸውን ይሰጣሉ። ይህም በተለምዶ የድንግል ማርያም ስዕል ላይ እንደሚታየው ማለት ነው። ይህንን ተአምራዊ ክስተት በወቅቱ የነበረው የሀገሪቱ መንግስት ሳይቀር ትክክለኛነቱን አረጋግጦ ነበር። እርሷ ትገለጥበታለች በተባለበት ምሽት ሁሉ ከዓለም ዙሪያ የተሰባሰቡ ከ250 ሺህ በላይ የሚሆኑ ሰዎች በቤተ ክርስቲያኑ ዙሪያ ተሰባስበው ይህንን ከአእምሮ በላይ የሆነ ክስተት ይታደማሉ። በክስተቱም ላይ የመስቀል ቅርጽ ሰርተው በሰማይ ላይ የሚበሩ እርግቦችም ይታዩ ነበር። በወቅቱ ይህን ክስተት ከተመለከቱት የመጀመሪያዎቹ ሰዎች መካከል የነበረው ግብጻዊ በጊዜው የተፈጠረውን እንዲህ ይናገራል። በሰዓቱ እዛ አጥሩ ስር ቆሜ ነበር። በተሰበሰቡት ሰዎች መገፋፋት ምክንያት አጥሩን አጥብቄ ለመያዝ እየሞከርኩ ነበር። ሰዓቱ ከምሽቱ 2 ሰዓት ተኩል አካባቢ ይሆናል። በደቡብ ምዕራብ አቅጣጫ በኩል ከሚገኘው ከዚህኛው ጉልላት ውስጥ ብርሃን ሲወጣ ተመለከትኩ። የብርሃኑም መጠን በፍጥነት መጨመር ጀመረ። ከዚያም ወዲያው እመቤታችን ከጉልላቱ ፊት ለፊት ቆማ አየሁ። በግምት ወደ 15 ደቂቃ አካባቢ እዚያው ቦታ ላይ ቆማ ነበር። ከዚያም መራመድ ጀመረች። ከዛኛው መስቀል ፊት በርከክ ካለች በኋላ ተመልሳ ወደ ቤተ ክርስቲያኑ ሰሜናዊ ክፍል አመራች። እኔም በዚያ አቅጣጫ ቆሜ ነበር። እናም ወደ ምዕመኑ እየተመለከተች ፈገግ ብላ ባረከቻቸው። በእርግጥም በሰዓቱ ፈገግ ስትል ጥርሶቿን ተመልክቼ ነበር። እኔም ባየኋት ጊዜ 7-8 ጥያቄዎችን ወይም ጸሎቶችን ለእርሷ ለማቅረብ በውስጤ ማሰላሰል ጀመርኩ። ከዚያም መካከል አንዱ ለ20 ዓመታት ሲያስቸግረኝ ከነበረ ህመሜ እንድታድነኝ ነበር። ልክ እመቤታችንን ካየኋት በኋላ ራሴን ያገኘሁት እየተንቀጠቀጥኩና እንባ በጉንጮቼ ላይ እየወረደ ነበር። ለግማሽ ሰዓት እዚህ ከቆየው በኋላ ቤተሰቦቼን ለመጥራት ወደ ቤት ተመለስኩ። ነገር ግን ተመልሼ ስመጣ ወደ ቤተ ክርስቲያኑ መጠጋት አልቻልኩም። ምክንያቱም ቦታው በበርካታ ሰዎች ተጨናንቆ ነበር። እስከ ምሽቱ 5 ሰዓት እንደምንም አጥሩ አካባቢ ለመድረስ ችዬ ነበር፣ ግን በሰዓቱ ምንም አልያዝኩም ነበር። ከዚያ ግን ሚጋሂድ የተባለ አንድ ሙስሊም ሼክ ተመለከትኩ። እሱም ለማየት እየሞከርክ ነው ግን እየታየ አይደለም ና እኔ ይዛሃለሁ አለኝና እንዲታየኝ አድርጎ ተሸከመኝ። ልክ ሲሸከመኝ በህይወቴ አይቼው የማላውቀውን ተአምራዊ ነገር ተመለከትኩ። እመቤታችንን ፊት ለፊቴ ቆማ አየኋት። እሷም ከሰው ልጅ ቁመት 2 እጥፍ ገዝፋ ትታይ ነበር። እንደሚመስለኝ ከዚያኛው ጉልላት ፊት ነበረች። ሰማያዊ ቀሚስና በቀሚሱም ላይ ቀይ መቀነት አስራ ነበር። ከጭንቅላቷ 20 ሴንቲሜትር ከፍ ብሎ የተቀመጠ ዘውድም አድርጋ ነበር። ከዚያች ቀን በኋላ ለሁለተኛ ጊዜ ያየኋት ደግሞ ከአንድ ሳምንት በኋላ ነበር። ከአንድ ሳምንት በኋላ ስመጣ ቀኑ ቅዳሜ ነበር። እናም እሷ ከጉልላቱ ጀርባ ቆማ ነበር።
ግማሽ አካሏ ነበር የሚታየኝ። ከዚያም ሰዎች ወደ ጨረቃ እያመለከቱ ሲጠቋቆሙ ተመለከትኩ። እኔም ቀና ብዬ ወደ ጨረቃ ስመለከት በጨረቃዋ ላይ የማርያም ገጽታ ታትሞበት ልመለከት ችያለሁ። ለመጨረሻ ጊዜ እመቤታችንን የተመለከትኩበት አጋጣሚ ይህ ነበር። እኔም ከዛ በኋላ ሌላ ከተማ መኖር ጀመርኩ። በዚህ የተቀደሰ ስፍራ የተከሰተው ተአምር ይህ ብቻ አይደለም። ለዘመናት መራመድ የማይችሉ ሰዎች ምርኩዛቸውን ጥለው እየተራመዱ ተመልሰዋል። ፓራላይዝድ ሆነው በዶክተሮች ተስፋ የላቸውም የተባሉ ሰዎች ሳይቀር በእመቤታችን ምልጃ ድነው ሰላማዊ ኑሯቸውን እየኖሩ ይገኛሉ። ሙስሊሞችና የማያምኑ ሰዎችም ሳይቀሩ የዘይቱኗን ማርያም በረከት ተካፍለው ከያዛቸው ደዌ ተላቀው ምስክርነታቸውን ይሰጣሉ። እናታችን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም እኔንም እናንተንም በጸሎቷና በምልጃዋ ታስበን፣ አሜን። የተወደዳችሁ የገዳማት ቲቪ ቤተሰቦች ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።